ሶ እግዚአብሔር ይባረክ። ሰላም ለእናንተ ይሁን ቅዱሳን። ስለ እግዚአብሔር ሰው ፓስተር ቤኒህን ትንሽ ለማውራት ፈለኩኝ። መጀመሪያ ስለሱ ከማውራቴ በፊት በጣም እዚህ ምድር ላይ ብዙዎቻችን ስለ ሪቫይቫል አዌርነስ የለንም። ሁሉንም ባይሆን ብዙዎቹ ቅዱሳን ስለ ቤኒሂን እንኳን ብዙ አዌርነስ የላቸውም። ሚዲያ ላይ በሚደረገው ነገር ነው፣ በሚዲያ ላይ በሚሆነው ነገር ነው ብዙ ኢንፎርሜሽን የሚቀበሉት። ሶ የእግዚአብሔር ሰዎች አያጠፉም ወይም ደግሞ አይሳሳቱም ወይም ደግሞ ስህተት የለባቸውም፣ ወጸበቦ ቅዱስ ናቸው የሚል አንደምታ ይዘን አይደለም ይሄንን የእግዚአብሔር ሰው የምንቀበለው። ይሄን የእግዚአብሔር ሰው የምንቀበልበት ምክንያት ጥሪው ሲጠራ ጥሪው ከእግዚአብሔር ስለሆነ ነው። አመጣጡ እግዚአብሔር ስለቀባው ነው። ለዚህ ማስረጃ ብዙ ወደ ኋላ ሄዳችሁ የድሮ ቪዲዮ ካሴቶቹን የድሮ እንዴት ይሄን ቅባት በህይወቱ ፍሌም አፕ እንዳደረገ እንዴት ህይወቱ ላይ እንደተገለጠ እንደገና ደግሞ ምን አይነት ኢንካውንተር እንዳገኘው የቱ ጋር እንደሆነ ህይወቱ ሺፍት ያደረገው ብዙዎቻችሁ አታውቁም። አሁን እዚህ ሶሻል ሚዲያ ላይ ብንጠይቅ 90%ቱ ኬት እንደመጣ መነሻው የት ነው የቱ ጋር ነው የሚለውን ነገር ብዙ ሰው አያውቅም። ሶሻል ሚዲያ ዲሲቪንግ ነው የምላችሁ። ለዚህ ነው የስ አንዳንድ የተባሉት ነገሮች በህይወቱ ሳም ፓርት ስህተቶች ልክ እንደ ማንኛውም አገልጋዮች መውደቅ መነሳት እንደሚኖር እንደዚሁም ደግሞ አዝ ሴም ታይም ስህተትና መሳት ስለሚለያይ በእነዚህ ምክንያቶች አንዳንድ ስህተቶች ይኖሩበታል ማለት ነው። እነዚህ ስህተቶች ብዙ በጣም የሚታወቅ ሰው ስለሆነ ወደ 40 ዓመት በዚህ ቅባት ውስጥ በዚህ የእግዚአብሔር ክብር ውስጥ ያገለገለ ሰው ነው። የስ በህይወቱ ላይ ካትሪን ኮልማን እንደምትለው በጣም የምወዳት የማከብራት ብዙ አመታት የተከተልኳት የመጀመሪያው የመንፈስ ቅዱስ ኢንካውንተሬ ከሷ ከጌታ ቃል ቀጥሎ ከመጽሐፏ ስለሆነ አንዳንድ ኢንተርቪው የሰጠሁት ምስክርነት ላይ ታዩታላችሁ። አሁን ቬሪ ሱን በቅርብ ጊዜ ከሷ ነው እሷ ናት እሷ ጉባኤ ላይ ሄዶ ኢንካውንተር ያደረገውና በሷ አገልግሎት ውስጥ ኢምፓክትድ ሆኖ ብዙ ነገሮቹ እንደ ጀመሩ በህይወቱ ይናገራል ማለት ነው። ምን ልላችሁ ፈልጌ ነው፣ ካትሪን ኮልማን ምን ትል ነበረ? በ18ኛው ክፍለ ዘመን በ17ኛው ክፍለ ዘመን የተነሳች ሂሊንግ ሪቫይቫሊስት ናት እና በዛ ዘመን ስለ ካትሪን ኮልማን ብታጠኑ ብዙ ነገር ታገኛላችሁ። እና ምን ትላለች? አንዳንዶቹ መተው ለፈውስ መተው ሳይፈወሱ ሲቀሩ ሆሊ ስፒሪትን እጠይቀው ነበር፣ ለምን ሁሉም ኢየሱስ ሁሉንም የመጡትን ፈወሰ እንደሚል ለምን አይፈወሱም ብዬ እጠይቅ ነበረ ትላለች። እና በቤኒሂን ሚራክል ሰርቪስ ውስጥ ማለት ነው የማይፈወሱ ሰዎች ነበሩ። በዚህ ምክንያት ዶክመንተሪ ይሰራበታል። ምክንያቱም ስማችሁ እየገነነ ሲመጣ፣ ስማችሁ እየወጣ ሲመጣ በጣም ብዙ ኢምፓክት ስታመጡ ብዙ ተጽዕኖ ትፈጥራላችሁ። አሁን እኔ ባላንስ ላረግ የመጣሁትኝ እዚህ ጋር ቅዱሳን ምኑ ነው ብትሉኝ ወገኖቼ፣ ባላንስ ላረግ የመጣሁት ሰዎች እንደሚጠሩት ወንድም ቤኒሂን እንደዚህ ያሉ በጣም ከስሙ ከኢቭን ክብር ለሚገባው እንኳን ክብር ስጡ ይላል። ያ ሰው በምንም ሁኔታ ቢገኝ ኤረር፣ ስለዛ ነግራቸዋለሁ። ኤረር ውስጥ እንኳን ቢገኝ ምንድን ነው ያደረገው? መጽሐፍ ቅዱስ የሚያስተምረን ምንድን ነው? ዳዊት ምንድን ነው ያደረገው?
ኦኬ ሳኦል እኮ በህይወቱ ይፈልገው ነበረ። አንዳንዶቻችን እዚህ ሚዲያ ላይ በህይወት የሚፈልጉን ቢሆን ኑሮ እንዴት ልናረግ ነበረ? the way we talk is so much proud ሆነን የዛን ያክል እንኳን ስራ ሳንሰራ የምናገርበት የትቢት እውነት በእውነት ይሄንን ስናገር with a humble heart እና with all humility ነው የምናገረው እና ይሄንን ነገር ስንናገር ራሱ the way we present ያንን ስህተት እንኳን የምናመጣበት መንገድ it's so በጣም ከባድ የሆነ ትቢት የተሞላበት ንግግር ነው። ይኸውላችሁ ዳዊት ግን የሳኦል ሲወድቅ የእስራኤል ኮከብ ተመቶ ወደቀ ነው ያለው። አይገርማችሁ? ዚስ ማች የሚያሳድደውን ሰው በሞት የሚፈልገውን ሰው በተቀባ ላይ እጅን አታንሳ ብሎት ኢቭን መበቀል በሚችልበት ደቂቃና ሰዓት ላይ እንኳን ሊበቀለው አልሞከረም። ምን ልላችሁ ነው ፋሚሊ? እኔ ልል ያልኩትኝ ቤኒህን ወይም ደግሞ ፓስተር ቤኒህን በህይወቱ አልተሳሳተም አይደለም። ይኸውላችሁ አሁን ብዙዎቹ ስለ ስህተቱ አውርተዋል። እኔ ግን ልነግራችሁ የመጣሁት ሪፔንት ስላደረገበት አካሄድ ነው። ንስሐ ገብቶ አልቅሶ በየጊዜው መድረኮቹ ላይ አሁን ራሱ ኡጋንዳ የነበረ ጊዜ ስለዚህ ሲናገር ነበር እና በጣም አልቅሶ ህዝቡን ይቅርታ ጠይቆ ተሳስቻለሁ የሚል ቪዲዮ አለ። እሱን አወጣላችኋለሁ። በህይወቴ በዚህ መንገድ ተሳስቻለሁ፣ ከዚህ በኋላ ወደ ጌታ መሄድበት ቅርብ ነውና እግዚአብሔርን ይቅርታ ለምኛለሁ፣ እግዚአብሔርን ይቅርታ እንዲያረግልኝም ጸልያለሁ። ስለዚህ I repent ብሎ ተናግሯል። ወገኖቼ አንድ ጥያቄ ልጠይቃችሁ፣ የማንሳሳት ሰዎች ነን እንዴ? በህይወታችን ላይ እዚህ ምድር ላይ የምንሟገትለት እውነት ምንድነው? ወንጌል ነው አይደለ? በዚህ ወንጌል ላይ ብዙዎቹ ሸቅጠው ሸጠው ሪፔንት ስላላረጉ እንጂ አንድ ሰው ንስሐ ከገባ አንተ ማንህ ልትፈርድ? አንቺ ማንሽ ልትፈርጂ? ኦኬ ስለ ስህተት የምናወራ ከሆነ ማለት ነው። ስለ መጽሐፍ ቅዱስ መሳት ስናወራ ደግሞ በትክክል ሪቢውክ ገስጽ አስተምር እንደሚለው አንደኛ ጢሞቴዎስ ላይ እንደሚናገረው ቃሉ ገስጸን እናስተምራለን። ግን የምንሄድባቸው የንቀት የድፍረት ማንቋሸሽ ወይም ደግሞ የአኖይንቲንግን ክብር ዝቅ አድርጎ የማየት ይሄ ክብር ለሚገባው እንኳን ክብር ስጡ የሚለውን ቦታ የማንሰጥበት ነገር ዴንጀረስ ነው ወገኖቼ። በህይወታችን ላይ ልንገራችሁ አንድ ነገር ልንገራችሁ፣ እግዚአብሔር ያንን ሰው ዲል እስከሚያረገው ድረስ እግዚአብሔር ያንን ሰው ከዛ ምድር እስኪያነሳው ድረስ በተቀባ ላይ አፍን አታላቅ ይላል። ያ ማለት ዶክትሪናል ኢሹን በትልቅ በክብርና በሪስፔክትና በትክክለኛ መንገድ ኮሬክት አታድርጉ የሚል ነገር አልተናገርኩኝም። ፍቅርን በእውነት ተነጋገሩ ነው የሚለው እንጂ ይሄ አጭበርባሪ ቤኒህን ይሄ እንትና እያላችሁ ራሳችሁ ላይ የሆነ ኢትስ ላይክ የሆነ የምትዘሩት ክፉ ዘር መልካም አይመስለኝም ወገኖቼ። በሌላ ወገን ላይ የምነግራችሁ ነገር ምንድነው? just study about him። ወደ ኋላ ሄዳችሁ አንብቡ፣ ወደ ኋላ ሄዳችሁ ቪዲዮቹን እዩ፣ ወደ ኋላ ሄዳችሁ ይሄ ሰው 40 ዓመት እግዚአብሔር 80 ዓመቱ ነው አይደል? እድሜውን አርዝሞለት እግዚአብሔር ተጠቅሞበት ወገኖቼ፣ እንደዚህ አይነት anointing it takes a covenant። እንደዚህ አይነት anointing ኪዳን ይጠይቃል። እኛ የሆነ ሰው መጥቶ የመለቅለቅ ጥማት ኖሮብን አይደለም። listen to me። የምናከብረው የቀባውን እግዚአብሔር እንጂ ቤኒህንን አናመልክም። ቤኒህንን ወርሺፕ አላደርግም። የምናመልከው አንድ እግዚአብሔርን ነው። ግን እግዚአብሔር ስለ ኢምፓርቴሽን ወይም ደግሞ እግዚአብሔር የተሸከሙ ሰዎች ወይም ደግሞ እግዚአብሔር የሚሰራባቸው ሰዎች ምድር ላይ ረግጠው ምን እንደሚያመጡ ምን ለውጥ እንደሚያመጡ የታወቀ ነው። ስለዚህ ጳውሎስን ወደ ከተማይቱ እየገባ ምን አይነት ነገር እንዳደረገ ሐዋርያት ሥራ ላይ ያስተምረናል በደንብ። ስለዚህ እኛ we are not worshiping ቤኒህን። ተባረኩልኝ።